ሞት ከደረሰበት በኋላ በመጀመሪያ 60 ሰከንድ ውስጥ ምን ሊከሰት ይችላል? አንድ ቀን ሁላችንም የምንገጥመው ነገር አለ፣ ግን ስለሱ ማንም መናገር አይፈልግም። እሱ ሞት ነው። ግን አንድ ጥያቄ አለ። ሰው ሲሞት በመጀመሪያ 60 ሰከንድ ውስጥ በሰውነት ምን ይከሰታል? ሰው ሲሞት በመጀመሪያ 60 ሰከንድ ውስጥ በሰውነቱ ምን ይከሰታል? አንጎል ወዲያውኑ ያቆማል? ልብስ ወይስ ሰውነት ለጥቂት ጊዜ መስራት ይቀጥላል? ዛሬ በሳይንስ የተደገፉ መረጃዎችን በቀላል ቋንቋ እንመለከታለን። አብራችሁን ቆዩ። ከ0 እስከ 10 ሰከንድ ልብ ሲቆም የደም ዝውውር ይቋረጣል። አንጎል ኦክሲጅን ማግኘት ያቆማል። በዚህ ጊዜ ሰው ንቃቱን በፍጥነት ሊያጣ ይችላል። ከ10 እስከ 30 ሰከንድ የአንጎል ሴሎች ኦክሲጅን በማጣታቸው ስራቸውን ይቀንሳሉ። አንዳንድ ሰዎች አንዳዩ ወይም ልዩ ስሜት እንደተሰማቸው ይናገራሉ። ነገር ግን ሳይንስ ለዚህ አንድ የመጨረሻ ማብራሪያ ገና አላገኘም። ከ10 እስከ 60 ሰከንድ የሰውነት ክፍሎች ቀስ በቀስ ስራቸውን ያቆማሉ። ከዚያም የሰውነት ተፈጥሯዊ ለውጦች ይጀምራሉ። ሞት ሁላችንም የሚመለከት እውነታ ነው። ስለዚህ ዛሬ በጥሩ ነገር በመጠቀም ለሌሎች መልካም መሆን እና የምንወዳቸውን ሰዎች ማክበር አስፈላጊ ነው። ቪዲዮውን ከወደዳችሁ ላይክ አድርጉ፣ አስተያየታችሁንም በኮሜንት አሳዩ። ተጨማሪ እንደዚህ ያሉ ቪዲዮዎችን ለማየት ሰብስክራይብ ማድረግ እንዳይረሱ።